መጽሐፍ ቅዱስ ኢየሱስ ወደ ዓለም ከመምጣቱ በፊት ሰዎች በጨለማ ይመላለሱ እንደነበር ይነግረናል። ፍርሃት ነበር፣ እርግጠኛ አለመሆን ነበር፣ ሕመምና መጠበቅ ነበር። ከዚያም ኢየሱስ መጣ። የዮሐንስ ወንጌል እንዲህ ይነግረናል። ብርሃን በጨለማ ውስጥ ያበራል፣ ጨለማም አላሸነፈውም። ኢየሱስ በዓለም ሊፈርድ አልመጣም፣ ብርሃን ለማምጣት መጣ። ብርሃን ግልጽነትን ያመጣል። ብርሃን ሙቀትን ያመጣል። ብርሃን ተስፋን ያመጣል። ኢየሱስ ራሱ እንዲህ ብሏል፣ እኔ የዓለም ብርሃን ነኝ። የሚከተለኝ ሁሉ በጨለማ ውስጥ አይመላለስም፣ የሕይወት ብርሃን ግን ይኖረዋል። ይህ ማለት ሁኔታ ምንም ያህል ጨለማ ቢመስልም ኢየሱስ ተስፋን ያመጣል። በግራ መጋባት ውስጥ የምትጓዝ ከሆነ ኢየሱስ መመሪያን ያመጣል። ፍርሃትን እያጋጠመህ ከሆነ ኢየሱስ ሰላምን ያመጣል። ልብህ በሐዘንና በጭንቀት የተሞላ ከሆነ ኢየሱስ መጽናኛን ያመጣል። ብርሃን ከጨለማ ጋር አይከራከርም። በቀላሉ ይታያል፣ ጨለማም ይጠፋል። ኢየሱስ ማን ነው? በዚህ ወቅት ልባችንን ስናዘጋጅ ይህንን እውነት አስታውሱ። ተስፋ መጥቷል። ብርሃን መጥቷል። ስሙም ኢየሱስ ነው። ጨለማ ለብርሃኑ እጅግ ጥልቅ አይደለም። ከእሱ እጅ በላይ የሆነ ምንም ሁኔታ የለም። ይህ መልእክት ካበረታታዎት ለተጨማሪ የመጽሐፍ ቅዱስ ታሪኮች እና ሳምንታዊ ማበረታቻዎች ላይክ እና ሰብስክራይብ ያድርጉ።